ጧት ብልታችሁ ሲቆም ባይ ዘ ወይ ቼክ ማድረግ ያለባችሁ አንደኛ በሳምንት ስንት ጊዜ ነው የሚቆመው ነው። ሶ ከ3 እስከ 5 ድረስ ኖርማል ነው። በየቀኑ መቆም የለበትም። ሁለተኛ ደግሞ ጥንካሬው ነው። አንዳንድ ሰዎች ላይ ጠንካራ አይነት አቋቋም ይቆማል፣ አንዳንድ ሰዎች ላይ ልፍስፍስ ሊሆን ይችላል። ግን ጥንካሬው ከግንኙነት ጋር ካላችሁ ጥንካሬ ጋር ኮሪሌት አድርገን የምናውቀው ነገር ነው የሚሆነው ማለት ነው። ሶስተኛ ደግሞ ሰዓቱ ነው። ብዙ ሰዎች ጧት አይቆምልኝም የምትሉት ማለት ነው መጀመሪያ ልክ ስትነቁ ታዩታላችሁ። ከዛ በኋላ ይልፈሰፈሳል። አዎ ይልፈሰፈሳል። ባይ ዘ ወይ ተነስታችሁ ወደ ሽንት ቤት ስትሄዱ ስልካችሁ ምናምን ስትነካኩ የሚልፈሰፈስ የሚወጣ ነገር ነው ማለት ነው። ቢካዝ እንቅልፍ ያልተቋረጠ እንቅልፍ ስላገኛችሁና ሰውነታችሁ እረፍት ስላደረገ የሚቆምበት ነገር ስለሆነ ማለት ነው። ጧት ብልታችሁ የሚቆመው ገርልፍሬንድ ስላለቻችሁ፣ ሚስት ስላላቻችሁ፣ ሪሌሽንሺፕ ስላላችሁ ወይም ሲንግል ስላላችሁ አይደለም። ወደ ብልታችሁ ያሉት ጡንቻዎች ምግብ የሚመገቡበትና የደም ዝውውር የሚያገኙበት ሰዓት ነው ማለት ነው። ጧት ብልታችሁ ካልቆመ አካላዊ የሆነ የብልት አለመቆም ችግር አለባችሁ። ሰው ጡንቻ ላይ፣ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ የተለያዩ ሁኔታዎች ላይ ያሉ ችግሮች ሊኖሩ ይችላሉ። ስለዚህ መታችሁ ቼክ መደረግ ትችላላችሁ። በማንኛውም የብልት አለመቆም ችግር መታከም ከፈለጋችሁ ባዮ ላይ ባለ ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። ግንኙነት ላይ አንበሳ ነኝ የሚችለኝ የለም ከማለት በፊት እነዚህ ነገሮች መጀመሪያ ታሟላለህ ወይ? መጀመሪያ ፍላጎት አለ ወይ? ባለቤትን ስታያት ለግንኙነት ያለ ፍላጎት ይነሳሳል ወይ? በሳምንት 2-3 ለግንኙነት ያለ ነገር ይነሳሳል ወይ? የግንኙነት የሚያነሳሳ ነገር ከሌለ ጤና ላይ የሆነ ችግር አለ ማለት ነው። መታ ቼክ ተደረግ። ከዛ በኋላ ለግንኙነት የሚመች አይነት ኢንቫይሮንመንት ውስጥ ገባ፣ መሟሟቅ ጀመራችሁ ከባለቤት ጋር። ከዛ በኋላ ብልትህ መቆም ወይም ዝግጁ መሆን አለበት ነው። እንደሱ ሲሆን ማለት ነው አንደኛ ሲቆም ጠንክሮ መቆም አለበት፣ ግን ወዲያውኑ አይደለም የሚጠነክረው። ኦኬ ከ3 እስከ 5 ደቂቃ እየቆየ ቀስ እያለ እየጠነከረ ነው የሚመጣው። ሁለተኛ ደግሞ ሳትጨርስ መልፈስፈስ የለበትም። ማለት ካልተልፈሰፈሰ የሴት ልጅ ብልት ውስጥ እስከ መገናኘት ድረስ የሚፈቅድ አይነት ጥንካሬ ካለ ማለት ነው የብልት ዝግጁነት አለ ማለት ነው። ግን ጠዋት የማይቆምልህ ከሆነ ለግንኙነት ልፍስፍስ ሆኖ የሚቆም በኋላ ደግሞ ቆሞ መሀል ላይ የሚልፈሰፈስ ከሆነ የብልት ዝግጁነት ማጣት አለብህ ማለት ነው። ከዛ በኋላ ሰዓትህን ጠብቀህ መጨረስ አለብህ። ሰዓቱን ጠብቆ የሚጨርስ ወንድ የመጀመሪያ ዙር ልትፈጥኑ ትችላላችሁ። የመጀመሪያ ዙር ይፈጥናል። እሱን ትተውና ለሁለተኛ ዙር ማለት ነው ከ5 እስከ 7 ደቂቃ ቆንጆ የምንለው ሰዓት ነው። ከዛ በላይ ከረዘመ ችግር አለባችሁ ማለት አይደለም። ቶሎ መጨረስ አለባችሁ ለማለት ደግሞ ከ3 ደቂቃ በታች መሆን አለበት። ግን በጣም ዘግይቶ ከሆነ በተለይ 25-30 ደቂቃ ድረስ የሚደርስ ከሆነ ወይም የመዘግየቱ ነገር በጣም እያስጨነቀ ከሆነ ዘግይቶ መጨረስ አለብህ ማለት እንችላለን። በ3 ደቂቃ በታች ወይም በጣም ከረዘመብህ መተህ ቼክ መደረግ አለብህ ማለት ነው። ብዙ ወንዶች ደግሞ ሁለተኛ ዙር ዝግጁ ይሆናሉ። እንደ እድሜያቸው ለሁለተኛ ዙር የሚዘጋጁበት ከ5 ደቂቃ እስከ 24 ሰዓት ድረስ ይሄዳል። እድሜያችሁ ከፍ ሲል ሰዓቱ ከፍ እያለ ይመጣል። ግን ለሁለተኛ ዙር ምንም አይነት ፍላጎት ከሌላችሁ፣ ዝግጁነት ከሌላችሁ አሁንም ሳይኮሎጂ ላይ ወይም ሆርሞን ላይ ወይም ደም ስር ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ አለባችሁ ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ያለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። ስለ ግንኙነት ብቻ ነው ወይ ቪዲዮዎች የምትሰሪው ወይም ብልትና ከእሱ ጋር የተገናኙ ችግሮችን ብቻ ነው አብዛኛውን ጊዜ ቪዲዮ የምትሰሪው ለምትሉ ሰዎች ይህ ቪዲዮ ለእናንተ መልስ ነው። መልሱ የሚሆነው አዎ፣ ከዚህም በኋላ የሚሆነው ቪዲዮቼ ስለ ግንኙነት ላይ ብቻ ያተኮሩ ናቸው። ይህም የሚሆንበት ምክንያት አንደኛ ሐኪም ስለሆንኩ ነው። በዋነኝነት ደግሞ በስንፈተ ወሲብ ዙሪያ ከ2 ኢንተርናሽናል ሪኮግናይዝ ከተደረጉ ተቋማት 2 ሰርተፊኬት ያለኝ ብቸኛዋ ሴት ሐኪም በመሆኔ ነው። ስለዚህ ከዚህም በኋላ የሚኖረኝ ቪዲዮዎች በስንፈተ ወሲብ ዙሪያ ያጠነጠኑ ናቸው የሚሆኑት። የመጀመሪያው ሰርተፊኬት ከኢንተርናሽናል ሶሳይቲ ኦፍ ሴክሹዋል ሜዲሲን ነው። ይህም ከአመት ከ3 ወር አካባቢ በፊት ነው። ሁለተኛው ደግሞ በህንድ ሀገር ከሚገኘው ኢላሜድ ኢንስቲትዩሽን ነው። ይህንንም ህንድ ሀገር በአካል በመገኘት በሴክሹዋል ሜዲሲን ዙሪያ የሚሰጡ ኮርሶችን በተጨማሪ የህክምና አማራጮች ላይ ከሚዋጡ በተጨማሪ የሚሰጡትን ከቀዶ ጥገና መለስ ያሉ የህክምና አማራጮችን ስልጠና ወስጄ ነው የመጣሁት። ስለዚህ በስንፈተ ወሲብ ዙሪያ የሚሰጡ ህክምናዎችን የምሰጥ ሰርቲፋይድ የሆንኩኝ ሐኪም ነኝ ማለት ነው። እንደው ካገባሽ በኋላ ምን ያመጣል ብለሽ ራስሽን ለጣልሽ እህቴ እንዳትሸወጂ። የሰው ልጅ እኮ በጣም አስገራሚ ፍጥረት ነው። አንድ ጊዜ አንቺን ሳላይ ከዋልኩኝ ምግብ እንኳን አይገባልኝም እንዳላለው ልክ ስትጋቡ ይለምድሻል። ሲያይሽም መደንገጡን ያቆማል። ምናልባትም ከደነገጠ ራስሽን የጣልሽበትን ሁኔታ አይቶ ነው። አንቺን ብትሆኝ ደግሞ ባልሽን ትለምጀዋለሽ። በቃ ትዳሩ በደንብ እየሄደ ሲመጣ መላመድ የሚባለው ነገር ይፈጠራል። ስለዚህ ሁሌም ቢሆን ራስሽን ጠብቂ። እነዛን ሺቲዎች ቀንሺ። የግድ ቤት ውስጥ ሜካፕ መቀባት አለብሽ ማለት አይደለም። ነገር ግን ንጽህናሽን በአግባቡ ጠብቂ። በፍጹም ራስሽን አትጣይ። ይሄ ደግሞ ለባልሽ ብቻ ሳይሆን ለራስሽም ራሱ ይጠቅምሻል። ኮንፊደንስሽ ይመለሳል፣ ጥሩ ስሜት ይሰማሻል፣ ሙድሽም ይቀየራል። ኢቨን አንዳንዴ ፕሮዳክቲቪቲሽ ይጨምራል። ሞክሪ ውስጥ ሻሉ። ፍቅረኛዬን አግብቼ አሜሪካ ከወሰድኳት በኋላ ከዳችኝ ይለናል የዛሬ ባል ታሪካችን። ከፍቅረኛዬ ጋር በፍቅር 1 ዓመት ከቆየም በኋላ ዲቪ ደርሶኝ ወደ አሜሪካ ሄድኩኝ። ከዛም ሁሉን ነገር አመቻቼ ከ1 ዓመት በኋላ አግብቼ ወሰድኳት። እሷ ግን እዛ ደርሳ በ6 ወሩ ከዳች።
በዚህ ምክንያት በጣም ተጎዳሁ። ሴትም ማመን ከበደኝ። እናም ታዲያ በዚህ መሃል ከ1 ዓመት በኋላ ቤተሰቦቼ በጣም መልካምና አስተዋይ የሆነች ሴት ያስተዋውቁኛል። በጣም ጥሩ ልጅ ናት። ተግባባን፣ ተዋደድን፣ ልንጋባም አሰበን። ነገር ግን እኔ ትልቅ ኢንሴኪዩሪቲ ያለብኝ ኑሮ እንዴት መቀጠል እንዳለብኝ ያሳስበኛል። ምናልባት እዚህ ካመጣዋት በኋላ ትከዳኝ ይሆን የሚለው ነገር እጅግ በጣም ያሳስበኛል። እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? ሀሳብ አስተያየታችሁን በቅንነት ለግሱኝ ይለናል የዛሬ ባለ ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡለት። ባሎች የውላችሁ ሚስታችሁ በጣም ተናዳ አሁን ላወራችሁ አልፈልግም ሂዱልኝ ብቻዬን ነው መሆን የምፈልገው ምናምን ካለች አትሂዱብኝ እያለቻችሁ ነው ማለት ነው። ይሄ ማለት ሴት ልጅ ሂድልኝ አለች ስትል አትሂድብኝም እያለች ነው። እና ዝም ብላችሁ ወንዶች በአንድ አቅጣጫ ብቻ ስለምታስቡ ኦኬ፣ ሎጂካልም ስለሆነ ማይንዳቸው ወንዶች ኦኬ አሁን ሂድልኝ ብላለች መሄድ አለብኝ ትረፍ ምናምን ብላ አትሂዱ እንደዛ። ምክንያቱም የዛኔ አቅፋችሁ ያንን ችግር እያባበላችሁ የኔ እናት ምን ሆነሽ ነው? ምንድነው ችግሩ? ምን ሆነሽ ነው? ምንድነው እንደዚህ ያናደረሽ ብላችሁ ብትጠይቋት በቃ ሰላም ይፈጠራል ማለት ነው። ነገሩ በጣም ይቀልላታል ለሷም እንደዛ በምታደርጉ ታይም። እና ሴት ልጅ ስትናደድ ብድግ ብላችሁ ሂድልኝ ስለተባላችሁ ብቻ አትሂዱ። የደባበሳችሁ ችግርሽ ምንድነው? ምንድነው የተፈጠረው እያላችሁ ጠይቁ እና ነገሩን አቅሉት። በጣም ከሮ ሌላ ደረጃ ላይ መድረስ የሚችል ጥል በጣም በዚች በትንሽ ነገር እንትን ይላል ይቀላል ማለት ይቀራል። እና ደግሞ እንዴት ነው ሚስት ያለው ወንድ በእግዚአብሔር ፊትም ሞገስ አለው ይላል። እና ሚስታችሁ ሞገሳችሁ ናት። በትንሽ ደረጃም ቢሆን እስከምትችሉትም ቢሆን ባህሪያቸውን የሴቶችን ለመለየት ሞክሩ፣ ትናንሽ ጥሎችን ለማስቀረት ማለት ነው። እና ስትሄድልኝ ስትላችሁ ብድግ ብላችሁ ብቻ አትሂዱ፣ ጠይቁ። ለምን ምን ሆንሽብኝ በሉ። ዛሬ ደግሞ ማሳያችሁ ማለት ነው ሴት ልጅ ፈቅራትን ወንድ ስታወራና እሷ የምታፈቅረውን ወንድ ስታወራ ገጸ ባህሪ ነው ማሳያቸው። በመጀመሪያ እሷ የምታፈቅረውን ወንድ ስታወራ ሄላ ወዴ ሰላም ነው፣ እንዴት ነህ? ደህና ነህ? እኔ ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም። አዲስ ነገርማ በጣም ተናፍቀሃል። በጣም ነው የናፈከኝ። አንተ እንደዚህ ይጠፋል እንዴ? እንዴ ውዴታ ቀላሃ በጣም እንደምወድህ። እሱማ ልክ ነህ። አይ ባይመችም ችግር የለውም። አንዳንድ ጊዜ በሚመች ሰዓት ቴክስት አስቀምጠልኝ ምናምን፣ በሚመች ሰዓት ችግር የለውም። እሺ ውዴ። እሺ ደግሞ በጣም ነው የምትናፍቀኝ። ታውቃለህ አንተን ሳወራ እንዴት ደስ እንደሚለኝ አንተን ሳወራ እኮ በጣም ነው ደስ የሚለኝ ውዴ። እሺ ውዴ፣ እሺ አትጥፋሽ፣ ደግሞ ትናፍቀኛለህ። እሺ ሄላ ሰላም ነው? እንዴት ነህ? ኧረ ምንም አዲስ ነገር የለም፣ እንደነበረ ነው። ምንም አዲስ የለም እኮ አልኩህ። ምንም አዲስ የለም። ምን አዲስ ይኖራል ከኔ ጋር? ምንም አዲስ የለም። ሰላም ነው? አላህ አልሐምዱሊላህ። ናም መዳሜ ጠራችኝ። ትንሽ ቆይተን እናውራ። መዳሜ ጠራችኝ። አርገሽ ዝግት። ግን ይህ አግባብ ነው ብላችሁ ታስባላችሁ? በነገራችን ላይ የሀቢብቲ አንቺ የምትወጂውን ስትከተይ የሚወድሽን እያጣሽ ነው። አብዛኞቻችን ማለት ነው እኛ የሚወደንን ወንድ አናውቅም። እኛ የምንወደውን ስንከተል እኛን ደግሞ የሚወደንን ሰው እናጣለን። ለኔ እንደዛ ነው።